ቆያችሁ። ዛሬ ደግሞ በዚህ ፕሮግራማችን ዓለም አቀፍ የመንገድ ዳር ምልክቶችን አብረን እንመለከታለን። አብራችሁን ቆዩ። እንግዲህ ክቡራን ተመልካቾቻችን ዓለም አቀፍ የመንገድ ዳር ምልክቶችን ስንመለከት በትራንስፖርቱ ዘርፍ ዓለም አቀፍ የመንገድ ዳር ምልክቶች አንዳንዶቹ የሚያስጠነቅቁ፣ አንዳንዶቹ የሚከለክሉ፣ አንዳንዶቹ ደግሞ መረጃ የሚሰጡ፣ አንዳንዶቹ ደግሞ የሚያስገድዱ ሆነው እናገኛቸዋለን። ይሄ እንግዲህ በትራንስፖርቱ በእንቅስቃሴው ዘርፍ ምን አይነት አስተዋጽኦ እንዳለውና እንዲሁም ደግሞ ምልክቶቹን በተመለከተ አብረን የምናይ ይሆናል። አብራችሁን ቆዩ። እንግዲህ ዓለም አቀፍ የመንገድ ዳር ምልክቶች በሶስት ክፍሎች የሚከፈሉ ሲሆን የመጀመሪያው የሚያስጠነቅቁ ዓለም አቀፍ የመንገድ ዳር ምልክቶች ናቸው። ሁለተኛው ደግሞ የሚቆጣጠሩ ዓለም አቀፍ የመንገድ ዳር ምልክቶች ናቸው። ሶስተኛው መረጃ ሰጪ የመንገድ ዳር ምልክቶች ናቸው። እንግዲህ ከነዚህ መካከል ወደ ሁለተኛው ስናልፍ የሚቆጣጠሩ የመንገድ ዳር ምልክቶች በሶስት ንዑስ ክፍሎች እንደገና ይከፈላሉ። እነዚህ የሚቆጣጠሩ የመንገድ ዳር ምልክቶች የምንላቸው ደግሞ በሶስት ከተከፈሉ በኋላ አንደኛው የሚከለክሉ የመንገድ ዳር ምልክቶች ናቸው። ሁለተኛው ደግሞ የሚያስገድዱ የመንገድ ዳር ምልክቶች ናቸው። ሶስተኛው ቅድሚያ የሚያሰጡ የመንገድ ዳር ምልክቶች ብለን በሶስት እንከፍላቸዋለን ማለት ነው። ትንሽ ዘርዘር ለማድረግ ግልጽ እንዲሆንላችሁ ዓለም አቀፍ የመንገድ ዳር ምልክቶች በሶስት ይከፈላሉ። የሚያስጠነቅቁ፣ የሚቆጣጠሩ ዓለም አቀፍ ምልክቶች እንዲሁም ደግሞ መረጃ ሰጪ ዓለም አቀፍ ምልክቶች ብለን በሶስት ከፍለን እናያቸዋለን ማለት ነው። የመጀመሪያውን እንመልከት። የሚያስጠነቅቁ ዓለም አቀፍ ምልክቶች። እንግዲህ ክቡራን አድማጮቻችን የሚያስጠነቅቁትን ዓለም አቀፍ የመንገድ ዳር ምልክቶችን ስንመለከት የሚያስጠነቅቁ ዓለም አቀፍ የመንገድ ዳር ምልክቶች ሶስት ማዕዘን ቅርጽ ሲኖራቸው መደባቸው ደግሞ ነጭ ነው። እንዲሁም ደግሞ ጠርዛቸው በቀይ ቀለም የተቀለመ ነው። እንዲሁም መልእክታቸውን ደግሞ በጥቁር ቀለም በስዕል ወይንም በምስል ይገልጻሉ ማለት ነው። ከዛ በተጨማሪ 50 ሜትር ሲቀረው ለነገሩ 50 ሜትር ሲቀረው ያስጠነቅቃሉ ማለት ነው። እንግዲህ እንደዚህ እንደምታዩቸው እነዚህ ሶስት ማዕዘን ቅርጽ ያላቸው ቀይ ሶስት ማዕዘን ቅርጽ ያላቸው የሚያስጠነቅቁ የመንገድ ዳር ምልክቶች ናቸው። የመጀመሪያውን ስንመለከት በዚህ መልኩ እንገልጸዋለን። ይሄ ምልክት እንደምታዩት እንግዲህ ምንድነው የሚያስጠነቅቀን ማለት ነው? እዚህ አካባቢ የእግረኛ መንገድ ስላለ ተጠንቅቀህ አሽከርክር የሚል ምልክት አለው ማለት ነው። ይሄ ምልክት ታያችኋል። እዚህ ጋር ያለው እግረኛው የተሻገረ ነው የምናየው። ሶስት ማዕዘን ውስጥ ሆኖ በቀይ ሶስት ማዕዘን የሆነ በጥቁር ምስል ውስጥ ላይ ያለ እግረኛ የተሻገረበት የምናየው ከሆነ ይሄ ምንድነው ማለት ነው? ለአሽከርካሪዎች እንዲህ የሚል መልእክት አለው። ከፊት ለፊትህ የእግረኛ መንገድ ስላለ ተጠንቅቀህ አሽከርክር የሚል ምልክት አለው ማለት ነው። ያው እዚህ ጋርም ያለውን ምልክት ስንመለከት አደገኛ መንገድ ስላለ ተጠንቅቀህ አሽከርክር የሚል ምልክት ነው ማለት ነው። ስለዚህ በሶስት ማዕዘን ሆኖ ውስጥ ላይ በጥቁር ቀለም ያለው የኮማ ምልክት ካለ አደገኛ መንገድ ስላለ ተጠንቅቀህ አሽከርክር የሚል ነው ማለት ነው። ሌላው አንድ ለመጨመር ያክል እዚህ ጋር ደግሞ የምንመለከተው በሶስት ማዕዘን ሆኖ ውስጥ ላይ የተሽከርካሪ ምስል ሆኖ ተሽከርካሪው እየተንሸራተተ ስንመለከት ይሄ ማለት የሚያንሸራትት መንገድ ስላለ ተጠንቅቀህ አሽከርክር የሚል ነው ማለት ነው። ያው እንግዲህ ሌሎችንም ደግሞ ስንመለከት እዚህ ጋር እንደምትመለከቱት በሶስት ማዕዘን ቅርጽ ነው። እንዲህ አይነት ቅርጽ ካለ ድልድይ ስለሚያጋጥም ተጠንቅቀህ አሽከርክር የሚል ምልክት ነው። እንግዲህ ድልድይ ከፊት ለፊት ስላለ ተጠንቅቀህ አሽከርክር የሚል ምልክት ነው ማለት ነው። ሌላው እዚህ ጋር የምንመለከተው ምልክት እንግዲህ ምንድነው የሚለን? ተከፋሽ ድልድይ ስለሚያጋጥምህ ተጠንቅቀህ አሽከርክር የሚል መልእክት ያስተላልፋል ማለት ነው። ያው እንደምትመለከቱት ድልድይ ነው እና ተከፋሽ ድልድይ ነው። አንዳንድ ትላልቅ ወንዞች ላይ ከታች መርከብ እያለፈ ከላይ ደግሞ ተሽከርካሪ የሚያልፍበት ሁኔታ ስላለ እሱን በተመለከተ እዚህ ጋር ምልክት ይቆማል ማለት ነውና ምን ይላል? ተከፋሽ ድልድይ ስለሚያጋጥምህ ተጠንቅቀህ
አሽከርክር ይላል ማለት ነው። ሌላው እዚህ ጋር የምንመለከተው የሚያስጠነቅቅ ምልክት ዋሻ ስለሚያጋጥምህ ከፊት ለፊትህ ተጠንቅቀህ አሽከርክር የሚል ነው ማለት ነው። እንግዲህ ከፊት ለፊትህ ዋሻ ስላለ ተጠንቅቀህ አሽከርክር የሚል ትርጉም አለው ማለት ነው። ስለዚህ ይሄ ምልክት ከፊት ለፊት ዋሻ መኖሩን የሚናገር ምልክት ነው ማለት ነው። ስለዚህ ከፊት ለፊት ዋሻ ስላለ ተጠንቅቀህ አሽከርክር የሚል ነው ማለት ነው። እንግዲህ ክቡራን የቻናላችን ቤተሰቦች ክፍል 1 ዓለም አቀፍ የመንገድ ዳር ምልክቶችን ያየንበትን ፕሮግራም በዚሁ እንጨርሳለን። እንግዲህ ቀጣይ ደግሞ ዓለም አቀፍ የመንገድ ዳር ምልክቶች በሚለው ውስጥ እንግዲህ የሚያስጠነቅቁ የመንገድ ዳር ምልክቶች ክፍል 2ን ይዘን እስከምንመጣ ድረስ ሰላም ሁኑ፣ ሰላም ቆይ። እንዲሁም ደግሞ ቻናላችንን ሰብስክራይብ በማድረግ አዳዲስ ትምህርቶችን ማግኘት ትችላላችሁ። መልካም ጊዜ፣ መልካም ሳምንት ይሁንላችሁ። ቸርን ሰንብቱ።